ክቡራትና ክቡራን ተመልካቾቻችን አድማጮቻችን እንደምን አላችሁ? እንደምን ቆያችሁ? እኔ አለቃ ይባቤ ነኝ። እንግዲህ አንዳንድ ስለ ስራዬ አንዳንድ ነገር ልነግራችሁ ፈልጌ ነው። ስለ ስራዬ ስል በጥናትና በምርምሬ ላይ የገጠመኝን ነገር ነው ልነግራችሁ የምፈልገው። አሁን በዚህ በሶሻል ሚዲያ ላይ አርቲፊሻል ኢንተለጀንስ የሚባል ነገር መጥቷል። ይቅርታ አላነጋገሬ፣ ያው እንግሊዘኛ መጨመኛ ብንማረውም ያላደግንበት የእናት ቋንቋ ስላልሆነ አነጋግሩ ላይ እንችላለን። እና ይሄ አርቲፊሻል ኢንተለጀንስ የሚባለው እጽዋትን ያስረዳል። ስለ እጽዋት ስሙን ይነግርሃል። ፎቶውን አንስተህ እጽዋቱን ስትሰጠው ስሙን ይነግርሃል። ከዚያ በኋላ ደግሞ ጥቅሙን ይነግርሃል። ከዚያ ደግሞ ማዕድኑ ይነግርሃል። ከዚያ ደግሞ ለምን መድኃኒት እንደሆነ ይነግርሃል ምናምን የሚል ነገር አለ። እና ይሄ ነገር በዚህ መንገድ ወደ አርቲፊሻል ኢንተለጀንስ በመሄድ በርካታ በመቶ የሚቆጠሩ አርቲፊሻል ኢንተለጀንሶችን በደብተሬ ላይ መጀመሪያ የትኞቹን ዳውንሎድ አድርጎ ማውረድ እንደሚቻል ስማቸውን በደንብ አጠናሁኝ። ያንንም እንዴት አገኘው አርቲፊሻል ኢንተለጀንሶችን በዓለም ላይ ያሉትን የሚለውን ራሱ ቻት ጂፒቲ የሚል አንድ አርቲፊሻል ኢንተለጀንስ ነው የሚያስጠናኝ። እሱን ካስጠናኝ በኋላ ሁሎችን ይሄ ስለ እጽዋት፣ ይሄ ስለ እንስሳት፣ ይሄ ስለ ሰው ልጅ፣ ይሄ ስለ አራዊት፣ ይሄ ስለ ምድር፣ ይሄ ስለ ከርሰ ምድር ውሃ ስለምን እንዲያው በቃ የማይለው ነገር የለም። ያን ሁሉ ነገር አደረግኩና ልክ ሙላውን አርቲፊሻል ኢንተለጀንስ በእጄ ካስገባው በላይ ምን እንደሰራው ልንገራችሁ። እጽዋት በጣም የከበሩ እጽዋቶች አሉ የማይገኙ እንደነ ወይብ ላይ ያሉ እጽዋቶች፣ በበረሃማ አካባቢ የሚገኙ አንዳንዶችም በደጋ የሚበቅሉ ሆነው ግን እንዲህ በቀላሉ የማይገኙ እጽዋቶችን፣ በጣም ምድር ለምድር የሚሄዱ እንደነ አቶች፣ እንደነ ፈላጹት፣ እንደነ ምድር እምቧይ፣ ሌሎችም እንደነ ጸልቡና ያሉትን እጽዋቶች እነሱን ፎቶ አነሳሁና ከዚያም በኋላ የሚያስቅ ነገር ነው ያገኘው። አንደኛ ሳይንቲስቶች ነው የጫኑብን ነው የሚለው አርቲፊሻል ኢንተለጀንሱ። ቻት ጂፒቲ ሳይንቲስቶች ነው በሳይንሶች ነው የተዘጋጀው። እኔ ማለት ሲስተም ነኝ ሰው አይደለሁም ነው የሚለኝ። እና አንደኛ እጽዋቱን በዘፈቀደ በመሰለኝ በደሳለኝ ነው ስም የሚናገሩ። አንድ ይሄንን ጥፋት አገኘው። ሁለተኛ ደግሞ የት አካባቢ እንደሚበቅሉ የደጋውን በረሃ ነው የሚበቅል ይላል፣ የወይና ደጋውን እዚህ ሀገር አይገኝም ይላል፣ ሳራ በረሃ እዚህ ቦታ ብሎ መቀለባበጥ ምን ማለት። አንዲት እውነት እንኳ አሁን ጥቂት በጣም የተለመዱ እጽዋቶችን ጥቂት ስማቸውንና የተወሰነ የእጽዋቶች ምሬትም ካላቸው መርዝም ከሆኑ ጤናማም ከሆኑ የተወሰነ ነገር ሊነግር ይችላል። እና እንዲያውም አንድ ጂሚኒ የሚል አርቲፊሻል ኢንተለጀንስ አለ።